የሚያደርገው እንደ ቤት አከራይ የታለ ልጁ ለእኔ እንዳትናገር ያትሰሚ እንዳትናገረኝ ቤት አከራይ ተከራይ ምናምን አትብል። ረፍ ፈለገ ነግሬ ያለው ረፍ እኔ እንዳትናገረኝ። አሁን ገና አየሽኝ አይደል ብራዘር? እንዴት ነው ሁሉ ሰላም? ቤት አከራይ ምናምን አትበል። ቤት አከራይ ምናምን ይላል አይደለም። የምን ከኪራይ መንፈስ የራሴ ቤት ነው ያለኝ። የምን ኪራይ ነው የምትለው? እሺ አንተ ለደረስ ከየት መጥቶ ነው እኔ የምከራየው? ምንድን ነው ከየት መጥቶ ነው የምከራየው? አከራይ እኮ ነው ያልኩህ። እንደ ቤት አከራይ ነው የምትሆነው ነው አባባሌ። ብዙ ጊዜ አክት አደራረግ አከራዮች እንዴት ነው ያደረጉ? ንገር፣ እንዴት ነው የሚያደርጉ አከራዮች? እንዳንተ በቃ ምን ያው ምንድን ነው እንዳንተ ማለት እሺ፣ ራስን እያየህ በመስጠት አውራ። እዛ ለመስጠት እና ሁሉ ሰላም ነው ፓስተር? እንዴት አለ? በደም ጮክ ብለህ አውራ። ምንም አትቅለስለስ እባክህ። ወንድሜ እንደምን አለ? ስለምን እንዴት ዋልክ ምናምን አትበለኝ። እኔ በደም እዚህ ጋር እንደምናወራው አውራ። መጀመሪያ ደረጃ በቃ እቤት ስትሆን ምንድን ነው ምን ያስደነግጣል? ፔንት ያርለ እንዴ ዛሬ ደግሞ ምን እንዴት ነው ነገር? እና ለፍላፊ አንተ ደግሞ ጸጥ ያልክ ለማድረግ አትአርግ ነው የእኔ ጥያቄ። ፈለገን እኔ እኮ ገብቶሃል? ምንድነው መሰለህ ፓስተር አንድ ያልተረዳኸው ነገር አሁንም ስትደዚህ በቃ ደሜ ነው የሚፈላው። ነይ ምግብ ጨምሪልኝ። በቃ ደሜ ነው የሚፈላው። ጨምሪለት። ማነው ስሙ? ብርቱካን ነው። የሁላችንም ቡርቴ ትመስላለች። አንተ ደግሞ የተለያዩ ናቸው። አይ ፓስተር ሶፊ ሰዎች አይደሉም ለፍላፊ የሚያደርጓቸው ራሳቸው ናቸው። ራሳቸውን ለፍላፊ የሚያደርጉት አንተ ነህ እያልኩ አይደለም። በእርግጥ ፓስተር አሁንም እንደዚህ አትናገር። አሁንም እረፍ። እሺ አሁን እንደዚህ አትበል። በሌላ አትናገር። ቀጥታ እንደዚህ አውራ። ወደ ጥያቄ ግባ ሶፊ፣ ወደ ጥያቄ። አልጠይቅም። በቃ ምን ታመጣለህ? ታስገደኛለህ? ታዲያ ምን አንተ ግን ፈለገ ግን የሚገርም ደቀ መዝሙር ነው ያፈራው። ይህንን ተመስገንበት። ወደ ጌታ አሳድገው። ወደ አንተ ለምን ነው የሚያድገው? ምን ነው እኔ እንደውም በመንፈሴ ስመረምራችሁ አንተ ሳሎን ሆነ እሱ መኝታ ቤት ሆኖ የምታወሩኝ ነው ውስጥ የሚሰማኝ። እከታተላለሁ። ጥሩ ነው። ያዕቆብ ኖረስ ነበረ ስለ ድንግል ማርያም አንዳንድ መጽሐፍ ቅዱስ ሀሳቦች እና ለምን አንቀጥላቸውም? እነሱን በቁም እንቀጥላለን። ተረጋጋ። እኔ እንደውም ቴክስት እንድታደርግለት ነበር የፈለኩት። ለምንድን ነው ያስመጣህ? እኔ እኮ በቴክስት እንድታወሩ አሁንም በስልክ ሚዩት እያደረገ ሲያወራ እኮ አውቃለሁ አንተ ጋር እያወራ እንደሆነ። እኔ ያሳያለሁ። እኔ እኮ ነኝ ሰውየው። እሺ ቀጥል። ባይዘው እና መጀመሪያ ልጸልይላችሁ። ከተያዛችሁበት ከየትኛውም አይነት ቀንበር ነፃ መውጣት አለባችሁ። ምክንያቱም ስነጋገር ከፍጥረታዊው ሰው ጋር ሳይሆን ከዳነ ሰው ጋር ማውራት ስለምፈልግ እጸልይላችኋለሁ። እህቴም ከየት ቤተ እምነት ነሽ እህቴ? አለባበስ አይገልጽም እንዴ? አይገልጽም። እስክርቢቶ ምናምን ይዘሻል? አላወኩም። የት ነው? ኦርቶዶክስ ነው። ኦኬ። ለስንት ዓመት ከጴንጤ የሄድሽ ነሽ ወይስ እዛው ነው? ፓስተር ሶፊ አሁን ርዕስ አናርዝም። ልተዋወቃት ነው። አላውቃትም። አንተን አልጠየቅኩም እኮ ስለማውቅ። እሷ ማነች? እናንተ እኮ ተደዋውላችሁ ነው የመጣችሁት እኮ። ወደ ርዕሳችን እንግባን ጊዜ አይደለም ተደዋውላችሁ ነው የመጣችሁት። እሷ ማናት? ምንድን ነው? ቀጥል። አሁን ወደ ሀሳቡ ግባ ሶፊዬ። በእናትህ ተረጋጋ። ተነሳባችሁ። በቃ ስፒሪት እኮ ምን አልሽ እህቴ? አይ ጥያቄ መልስ ነው ያልኩህ። እኔ ጋር እንተዋወቃለን፣ ችግር የለውም። አይ መጀመሪያ እኔ እንደዛ ነው። አንደኛ ነገር በሰለጠነው ዓለም እንኳን ለእህቶች ቅድሚያ መስጠት አለብን እኮ። ቤተክርስቲያን ይህን ታስተምራለች፣ ለእህቶች ቅድሚያ መስጠት እንዳለብን። ግን አንቺ ጥያቄ ይዘሽ ነው የመጣሽው ወይስ ምንድን ነው አንቺ የመጣሽበት ዓላማ? ያው ከእነሱ ጋር ልንወያይ ነው። አንቺ ልማር ነው ከነፈለገ የመጣሁት ልማር ነው። ጥያቄ አለሽ? ለአንተ አይ መጀመሪያ የነሱን ጥያቄ መልስ ነው አለሽ ወይ ነው። አንቺ አሁን ጠይቅኝ እኮ አይደለም ጥያቄ ይዘሽ ነው የመጣሽው? ጠይቃለሁ።
አንተ የላትም ትላለህ፣ እሷ ጠይቃለሁ ትላለች። ተግባብ ተደዋውላችሁ ነው እንጂ ተነጋገሩ ተነጋገሯ። አይ አንቺ ጥያቄ ካለሽ እህቴ አግብተሻል? አንቺ ባለትዳር ነሽ? ሶፊ ኧረ በመድኃኒዓለም ወደ ሀሳቡ እንሂድ። ጥያቄ መጠየቅ እችላለሁ። ባይዘው እኔ ጋር ነው እያወራ ያለው ከኔ ጋር እኮ። መጀመሪያ ጥያቄ መልስ፣ የተጠየቀውን ጥያቄ እኔን ጠይቀኛውን ስለ አንድ ወልዳ ስሙ አይደለም። አንደኛ በጨዋነት ከእንደዚህ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳዊ አድርገሽ መምጣት አለብሽ። እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የእኛን ሴቶች ጨዋዎች ተሸፋፍነው የሚመጡ ከእነሱ እንኳን አትማሪም እንደዚህ ኖ ይሄ ልክ አይደለማ። እኔ ችግር የለውም። እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ። ገባሽ? እንደዚህ ድንቡሽቡሽ ብለሽ መጣሽ እዚህ ጋር እንትን ማድረግ ልክም አይደለም። አንቺን ስጠይቅሽ ፈለገ ይመልሳል። ጥያቄ ያለሽ ወይ ሲል የላትም ይላል። አንቺ አለኝ ታዲያ። ስለዚህ ኤኒዌይስ አንድ እጃችሁን አንሱ፣ ልጸልይላችሁ። እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደ ሾመር የሚሆነ ያለ ጸሎት ብንነጋገር ደረቅ ነው። እኔም ከእናንተ የምወስደው እናንተም ከኔ የምትወስዱት ነገር የሚናገር ሰው በእውቀት ይናገራል፣ የሚሰማ በጥበብ ይሰማል። ስለዚህ እኔ ልጸልይላችሁ። እግዚአብሔር አምላክ ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። እንግዲህ ወንድሜ ተሙ ወይም ዴማስ እንዲሁም ደግሞ ወንድማችን ፈለገ እንዲሁም እህታችንን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ነፃ እንዲወጡ ጸልይላቸዋለሁ። ከየትኛውም ከተያዙበት ነገር በሙሉ በኢየሱስ ክርስቶስ ስም ውሃ ግድብን እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸልያለሁ።